ሙዚቃው ነው እኮ በቃ ሙዚቃ አሁን ራሱ ጊዜ የለኝም። አንድ ደቂቃ ነው። ሰላም ሰላም፣ አዶናይ ነኝ። መቼው ምን አዶናይ ነኝ ነው ያለው? አረ ቆጥሮሽ እኮ ፈልግሽ አሁን እንደዚህ አለ እንዲሁ ያ ሊቀመንበር ታማናም እንዲሁ እንዳይለግምብን ሄደን ጠይቀው መጠየቅ አለብን። እንዲሁ ሊቀመንበር እንዲሁ ታማል ተብሎ እኮ ነው እንዲሁ ልንጠይቀው ትመጣን እኮ ነው። ተሰዓት ነው ለማሞለ መጠየቅም እኮ ተሰዓት ነው። ኧረ እባክሽ ኧረ አናግሪኝ ኑሮዬ ሙዚቃው ነው እኮ በቃ ሙዚቃ አሁን ራሱ ጊዜ የለኝም። አንድ ደቂቃ ነው። ከዛ ስቱዲዮ ይመጅ በቃ ምንም ምትኖሪ ምትፈልጊው ነው እየኖርሽ ያለሽው እንዴ? አንተ የድሮ ገርል ፍሬንድ ሻዊት ምናምን አንተን ጥላ ባለሀብት ባላግብታ ዛንዚባር ምናምን ነገር ሜዷን ሰው ዛንዚባር ለሃኒሙን እንደሄደች አውቃለሁ። ቁስል ነው ምን ሀብታም አገባች ምን ብር ነው በቃ ጥላኝ ሄደች። ዝም አስበለው አፌናት በለኝ አስጨርሰኝ። ከዛ ዛሉ ሃኒሙን በጀልባ ሞተር ምናምን ነገር ሲዝናኑ በጀልባው ሰጠመ። እሷ ክልትዋለች እሱን የተረፈው አሉ። እሷ ሞተች ማለት እንዴ? ምንድነው ዳባው በሸዊት ምንድነው? ምን እርጫው እንጂ ነው ያያል እንዴ? አለ ሸው አይዞ ሸዊት አንበሳ እንኳን አግብታ አምስት ወልደ ጎዳታ ሸዊት እንካለ በል እንግዲህ ቻል መቻው ሸዊት አይዞ የኔን ፍቅር ጥላ ከሀብታም ሀብስት ልትበላ ዛንዚባር ሄዳ በሻርክ ትበላ። አይዞ ደፋው ልጅ ሸው ሰላም ሰላም፣ አዶናይ ነኝ። መቼው ምን አዶናይ ነኝ ነው ያለው? አረ አዶናይ ነኝ እኮ ነው ያለው። እና አዶናይ ምን ታድጋ ነው ያመጣው? ያው እንደምመታ እንድታውቁ ስለፈለኩ ነው። ከዛ ደግሞ ያው አብረን እንድንመታ ወይ እንድትመቱ መምታት ኮነማ በቃ ለምን ስራ እንዳለ ለምን አትነግረው? እንደዛ ኮነማ በቃ ይኸውልህ እዚህ ጣራችን ለቆብናል። ሚስማርና መዶሻ ላይ ድና በቃ ማታ አድርግልና ያዘውና። አረ ችግር የለውም እሱማ አያስፈልገኝም። ያው እኔ ጎበዝ ስለሆንኩ ለቅቄ መምታት እችላለሁ። ባቢ ሱራዬ ሰላም ነው። ባቢ ሰላም ነው። እንዴት ነሽ? ሰላም ነው። አረ ብራዘር ምንድን ነው እንደዚህ የጠፋሽው? ባሲልም አረ የለሽም እኮ ብራዘር። አለው እኔና ብራን ማስጠርተን እናውቃለን። ምን እሺ በመዛ ጀማል ጫት ቤት እኮ አጣሁሽ እኮ ፈልግሽ አሁን እንደዚህ የለም ፓተን እኮ ኧረ እባክሽ ፓተን እንዴት አይነፋም። መልካም ወጣት ገብተን እኮ አሁን እኮ ተለወጥን እኮ ገባን። መልካም አዎ አይኔ በእናትሽ እኔ አሁን ይሄ ጫት የሚባል ነገር እኮ ነው የሰለቸኝ። ምንም አይሰራልም እና አሁን ወዴት እየሄድሽ ነው ታዲያ? አሁንማ ሚፍታ ጋር አዎ ሚፍታ ጫት ቤት አዎ እንዴ አሁን አቁም እኮ አልከም እንዴ? እሱማ ጀማል ጋር ነው ያቆምኩት እኮ። አሁንማ ሚፍታ ጋር እልል ወይ ናፊ ለማዘን ምት ነው ለማዘን ምት ምን አስጨነቀኝ እኮ ለመጋዘን የማይዋጥ ነው ያልከው አንተ። ደንቱ ታለን ለማዘን ለምን ብትወጣ ትችላለህ እኮ መጋዘን ትለኝና እንግባባ ነው አለ ና አለታል ና እሺ ማዘን ናፊ ቴድሮስ ተሳሳተ ሰው ላገናኝ እሺ እልል ወይ ቴድሮስ መኪናው አለ እሱ እኮ ቴድሮስ አለ ቀይ መቻል ና እናወራለን። ቴድሮስ ናቴ ጋቢና ታክሲ ረድዬን እንዴ ተውተባት ያይሱዙ አለ አዲስ ነው ና እናወራበታለን። እሺ ወንድም ዳንኤል እንዴት ነው? ተመቸህ? አረ በጣም ጌታ ይባላል። ያው ምንም ጴንጤ ብትሆንም እንደዚህ ለግንቦት ልደታ እየመጣህ አብረን ስለምታከብር በጣም ነው ደስ ያለን። በእውነት አንተ ብቻ አይደለም ሌሎችም ይመጣሉ። ወደድከው ምግቡን? አዎ በጣም ወሽ እንኳን ወደድከው? በጣም ወደድኩት። አረ ደስ ይላል በጣም። ጌታ ይባርካችሁ። እንግዲህ ምን ይባላል ሌላ በጣም ተመችቶኛል። በላ አሁን እንግዲህ ያው የግንቦት ልደታ ደግሞ ስለት ስላለ ስለት ታስገባለህ። የምን ስለት ነው? እኔ እኮ ጴንጤ ነኝ እኮ ጴንጤ እኮ ነኝ። አላወቃችሁ? ይሁን ግን እንደሆነስ እንዴ እንዳትጠቀኝ ያዘው ተቀበለው። እንዳትለቀው ተቀበለው። አንተ
በጎረቤት ሀገር በተፈጠረው ችግር በጣም ብዙ የውጭ ሰዎች በንጽጽር ኢትዮጵያ ሰላማዊና የተሻለ ኑሮ ያለባት ሀገር ስለሆነ ኢትዮጵያ እንምጣው ጥያቄ ያቀርባሉ። በ2050 ኢትዮጵያ ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። የኢትዮጵያ መከላከያ ሰራዊት በዓለም ላይ በጣም ተፈላጊ ሆኗል። አዲስ አበባ ላይ ደግሞ በቅርቡ ሰው አልባ ፖሊስ ስቴሽን እንገነባለን። በአፍሪካ የመጀመሪያው ነው፣ በዓለም አራተኛው ነው ማለት ነው። የኛ ሰራዊት ለዓለም አቀፍ ተልእኮ በጣም ተመራጭ ነው። የኛ ሰራዊት የሌለበት ሚሽን እንደውም አምርም። አንተ ቸኮል፣ አቤት። አንተ ጆ ባለቤት እኮ አልጋ ላይ ደከመች። እንደው ምንድነው የሚሻለው? በጣም አደገኛ ሴት፣ አደገኛ ናት። ገንዘብ አምጡ ነው የሄድንበት ሁሉ። እሑድ ቀን ቸርች ሄደ ምናምን ዘምረ ደስ ብሎ ምናምን ባታ ይጨንቀኝ ምናምን ብለህ ቁጭ ስትል ፓስተሩ ይመጣና እዚህ ፖስታ ውስጥ ከ50 ብር በታች ማስገባት አይቻልም። ከዛች እኮ አንድ አራት ቀን እንዳወራን ቴሌብር ትጠቀማለህ ትለኛለች። ፍሬንድ ሪኩዌስት ልልክልኝ ነው እንዴ? ልክ ከቸርች ስትወጣ በር ላይ ምናምን ህፃናቱ በአባ ዳቦ ግዛለ ምናምን ቀውጢ። እኔ ራሴ ዳቦ እያማረኝ እኮ ነው በሰዓቱ። ከዛ ልክ እነሱን ተፋትቼ ሲሄድ ምናምን ደንብ የሆነ መንገድ ላይ ቢጫ መስመር ረግጣል ምናምን አምጣ ብር ምናምን ኡፍ። እሱን ተፋትቼ ደግሞ ሲሄድ ሴቷ ደንብ እዛ ጋር ጥቁር ፌስታል መያዝ አይቻልም ብራዘር አምጣ ምናምን ወይ ጣጣ። ከዛ ማታ አምሽቼ 5 ሰዓት ላይ ምናምን ቤት እየሄድኩኝ ፍዳው እናንተ ና መታወቂያ አምጣ ምናምን። እኔ እዚህ እየለፋው አንተ ትዝናናለህ ምናምን አምጣው 200 ብር። ሶሻል ሚዲያ ምናምን ሲገባ ደግሞ የሆነ አርቲስት ታሟል ተብሎ ምናምን የእንትናን ሳቅን መልስለት ገንዘብ አምጡ ምናምን አካውንት ይዞራል። ኦፍ ብለህ ስልክን አስቀምጠ ምናምን ልክ የሆነ ቻናል ሲከፍት መንፈሳዊ ቻናል ይመጣል። እዛ ላይ እንዳለ አካውንት በአካውንት ንግድ ባንክ፣ ብርሃን ባንክ፣ ህብረት ባንክ፣ ዳሽን ባንክ ቀውጥ ያደርጋሉ። ነው እንዴ? መረረን እኮ እኛም እኮ ብሰጠን ደስ ይለናል። ጃኒ ይሄው መጣ ብላ ያላበቃችው አሁን ደግሞ በድሬ ፍርድ ቤት ሌላ ተአምራትን ሰራች። እቺ ሰው ምን አለች ብትሉኝ ጸዴ ብላ ህዝቡን በሳቅ ገደለችው። በሱ ያላበቃው እውነታ ቀጣይ በሺት ይመጣሉ አለ። እኔ ወደ ድሬ አምርቼ አላቅም፣ ይሁን እንጂ የድሬ ሰው እንደ ሙሸበኩ እንደሚጣፍጥ ዛሬ ተመለከትኩኝ። ጃኒን እየተረዳችኋት ስላላችሁ እናመሰግናለን። ጃኒዬ ተፈተሽ ደግሞ ቪዲዮውን ሪፖስት እንደምታረጊ እርግጠኛ ነኝ። ጃኒ ተአምራትሽ ሁሌ እንደቀጠለ ነው። ሄሎ። አቤት። ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል። ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰኒዬ ደስ ይላል። እኔ ቆይ የምለው ስንቴ ነው የምነግርህ? አትደውልልኝ አትልም እንዴ? ምንድን ነው ከእኔ የምትፈልገው? ደስ ይላል ሰኒዬ ደስ ይላል። መለሰ የሚባል ሰው ታውቃለህ? ራሴ ነኝ እኔ መለሰ ነኝ። መግባት የምፈልገው ካናዳ ነው። የስ ሂድ ግባ። እሺ